ያንን ህዝብ የማይገልጽ ድርጊቶች ይፈጸማሉ፣ አስፈጸማሉ። በቀጥታም በተዘዋዋሪ የተደረጉ ድርጊቶች አሉ። እነሱን ወጥ ማውገዝ ነው። አይገልጽም። አሁን አንተ በምን አይነት መመዘኛ እንደው ተኝተህ ስትነሳ የትግራይን ህዝብ የማይካድራ ጭፍጨፋ ይገልጸዋል? የትግራይን ህዝብ የመከላከያ ጭፍጨፋ ይገልጸዋል? በፍጹም። ያውም ብዙ አመት አብሮ የኖረ የመከላከያ ሰራዊት ኤግዛክትሊ። ይሄ ከዚህ በፊትም ለብዙ እየተናገርኩት ነው። ኦፍ ኮርስ ድሮ ሰዎች ብዙ ነገር ይጠቀሙ ነበር። ምን ማናቸው ከዋለልኝ ጀምሮ የዚህ የብሔር ጭቆና አለ፣ ቅብር ጥርስዮ እየተባለ የብሔር ጭቆና አለ የሚለው እነዚህ መደባቸውን ለማደላደል የሚጠቀሙበት ታክቲክ ነው። ከዛ በኋላ መደብ ከሆኑ በኋላ ብሔሩን ተውና የራሳቸውን መደብ ብቻ ማስፋፋት ነው። እዚህ ትግራይ ውስጥም እኔ መደቦች ነበሩ። መደቦቹ አሁን ነከሌ አሁን እንደዚህ ብንቆጥራቸው ሪሊ ካለው ህዝብ አንፃር እዚህ ግባ እኔ እንጃ 0.0 ምናምን% ብለህ የምትላቸው ናቸው። ታዲያ እንዴት አድርጎ ነው የትግራይን ህዝብ ይወክላል ብለን የምንለው? ሊሆን አይችልም። እኔ አሁንም እኛን እንግዲህ ቅድምም ያወርተናል ሽማግሌ ነው የምናወራው፣ ግን መፍትሄ ሀሳብ እያስቀመጥን መሄድ አለብን። ምክንያቱም ነገ ያስቸግራል። የሽምግልናውም ሂደት ካስቸገሩት አንዱ እንግዲህ በሀገራችን ውስጥ እንግዲህ መደብ እንበለው ዋቴቨር የአይዲዮሎጂም ችግር ሊሆን ይችላል። አይዲዮሎጂው እንግዲህ ምናልባት የሽምግልናውን ላይቀበል ይችላል። ይሄኛው አይዶለ ግን የኢትዮጵያ ሽምግልና አይደለም፣ የአፍሪካም የአውሮፓም ሽምግልና የትም ቦታ የሚሰራ ነው። ሽምግልና ከተባለ ስለ ማነስ ወይንም ደግሞ ስለ ሳይድ ስለማድረግ አይደለም። ሳይድ እንኳን አድርገን ብንሄድ ይሄ መንግስት እንኳን ልኮን ብንሄድ የራሳቸው ጉዳይ፣ እነሱ በሰማይ ቤት ይቃጠሉበት፣ እኔ ወደ እርቅ ልምጣ ብሎ ማለት ነበረበት። እኔ ልል እዚህ ጋር እንደ ዋናው ፖይንት ልትይዝልኝ የሚገባው በኢትዮጵያ ውስጥ ከምንም በላይ ፍርድ ቤት ከሚሰጥህ በላይ ሽምግልና እኮ የተከበረ ነገር ነው። ሽምግልና የሚሰጠው ማንም አይሰጥም። አንዳንድ ጊዜ ሽምግልና ኃላፊነትም ጭምር ነው ያለበት። ኃላፊነት ስልክ ለምሳሌ አንድ ነገር ፌል ቢያደርግ እንኳን ኖ የምትለው ነገር ነው። አሁን ለምሳሌ በእኛ ሽምግልና ሂደት ውስጥ በፊትም አቶ መለስም ዜናዊ ጊዜም በነበረ ጊዜ እጅ ጠምዘናል። አሁንም እጅም ጠምዝዘናል። እንደ ሽምግልና ኖ እያልን ነው ያናነጋገር ናቸው። ሽምግልና ደግሞ ሪስፔክት የሚኖረው ሁል ጊዜ እንዴ ከዚህ እኮ እዛ ድረስ ሄደናል አይደል እንዴ ኑ እዚህ ላሸማግላችሁ እኮ አላልን፣ እዛው ድረስ መሄድ አለብን ብለን ነው አይደል እንዴ? ይሄንን ደግሞ ሪስፔክት ማድረግ አለብን። ሪስፔክት ስል አይሌንቶ ቀስስንቶ እዚህ ጋር የሚናገሩትን እንዴ 50 እነማን ነው 40 እና 50 ሚሊዮን የሚወክሉ እኮ የሃይማኖት አባቶች አሉ። እነ ተቀዳሚ ሀጂ ሙፍቲ፣ እነ ፓትሪያርካችን፣ እነ ካርዲናል ስንቱን ልበልክ። ከዚህ የበለጠ ሽምግልና በኢትዮጵያ ውስጥ እነሱ እኮ ቢያወግዙም እኮ ከባድ ነው። አንዳንድ ጊዜ ሽምግልና ምናልባት የምል በኢትዮጵያ ውስጥ እርግማኑም ሊከብድ ይችላል። እኔ ረግሜ ምንም ላይደርስ ይችላል። ግን ሽማግሌዎች አይ ብሎ ዳይ ብሎ ማለት የለበትም። እንደው ትንሽ ማዘንም የለበትም እና ለወደፊታችንም አሁንም እኔ የምልክ አደራ ምለው አሁን ኢትዮጵያ እዚህ ደርሳለች ማለት ኢትዮጵያችን አሁን ይሄ ጦርነት ማን አሸነፈ ያልክ ኢትዮጵያ አሸነፈ። ኢትዮጵያ የሆነ ሁሉ አሸንፏል። ከዚህ ውጪ እንግዲህ ኔክስት ስቴፕ ያ ክልል ትግራይ ክልል ያ ቦታ አካባቢ አክሱም በተለይ ያስክ እንደሆነ ላለፉት 3000 ዓመት 255 የሚሆኑ ነገስታቶች እኮ ንግስና የጫኑት እዛ ቦታ ነው። አየክ ያ ቦታ ከማንኛውም በላይ ኢትዮጵያዊ ቦታ ነው። ለኔ ያ ቦታ የግድ ነው። ይሄንን እንትን እኮ እዚህ ደረጃ የደረሱት ብዙ መከላከያዎች በእውነት ብዙ ነገር ሰርተው ለዚህ ለዛሬ ለበቃንበት በቅቷል ጉዳዩ። አሁን ይሄ ስለ ሽንፈትና ከሌ ብሎ የሚለው ነገር አይደለም። ለኔ ኖ ዌይ ማለት የለበትም። ኢትዮጵያዊ ነው። ኢትዮጵያዊነት ይቀጥላል። ሀገር ትቀጥላለች። እኛም የሞትን እኛም ይሄ ሽምግልና ቡድን እስከ መጨረሻው ድረስ አይ አገር እንደ ኢትዮጵያ አይቀጥልም ቢባል ኖሮ እኛም አይ ሽምግልና አፍርሰን ወደ ውጊያ ቀጠና እንገባለን ሳይድ አድርገን ብለን ነበር የምንለው። ስለዚህ መቀጠል አለበት ብለን ስላልን ነው እዚህ ደረጃ የተደረሰው። ዞሮ ግን አሁንም ደጋግመን የምንለው ነገር ፕሊስ አሁንም እየተሰራ ያለው ነገር እኔ ብዙ የማይመቹ ነገሮች አሉ። ከዚህ ሀገር አይደለም
ከውጭ የሚመጡ ነገሮች ትክክል ያልሆኑ ነገሮች ናቸው። ከውጭ የሚመጡ ደግሞ ቤትም በአክቲቪስትም በለው ቲቪ ከፍተው በቲቪም በለው ምን በደልን እያልኩ ነው አሁን። ምን በደልን? እቺ ሀገር ምን በደልን? ምን በደለች? ምን አደረገች? እና መጨረሻ ግን የምለው ለወደፊትም ለመማሪያም እንደገና ደግሞ መታረምም አለበት ብዬ ማምነው ነገር አለ። ሁለት ነገሮች ላይ ተጣርቶ ቅጣትም ከሆነ ሳይሆን ኦፍ ኮርስ ቅጣት ማግኘት አለበት። የዚህ የማይካድራ ጭፍጨፋና የመከላከያው ጉዳይ ለነገ የምንለው ነገር አይደለም። ምክንያቱም ትልቅ እንትን ፈጥሯል ማለት ትልቅ በደል ተሰርቷል። ወይንም ደግሞ ምልክ በኢትዮጵያ ውስጥ እኔ አሁን በሁለቱ ላይ ደረሰ የተባለውን ነገር ስሰማው ሳየው አንዳንዱ ድርጊቶች ተጠቂዎች ሲያወሩ በመከላከያውም በኩል እዛ ማይካድራም ላይ የነበሩ ሰዎች ሲያወሩ ነገ ምንድነው የኛ ጣፋንታ ማለት ጀምሬያለሁ። እሱን ጉዳይ ሳንፈታ ወደ ሌላ ስራ እንሄዳለን ከተባለ ይሄ ሞኝነት ነው ለኔ። እሱን ጉዳይ መጀመሪያ ቦታ ማስያዝ አለብን። ድርጊቱን የፈጸሙ ሰዎች as possible የትም ሊሆኑ ይችላሉ። ምን ኢትዮጵያ አንዱ የኢንተርፖል አባል ነች። እዛም ህዝብ እዛ አካባቢ ያለ ጎረቤትም እናት አባትም ምንም whatever ይሄንን ነገር የሚወገዘው እናወግዛለን። ወደ ፍርድ የሚቀርበውን ወደ ፍርድ እንወስዳለን። የሚቀጣውንም ደግሞ እንቀጣለን። ይሄ ነገር ካልሆነ ለወደፊት እንደ ሀገር ለመቀጠል ምናልባት ከባድ ሊሆን ይችላል እና ምክንያቱም ይሄ ትልቅ ኢንዲኬሽን ነው። ይሄ እንግዲህ ይሄንን ካልኩ የዚህ ብቻ አይደለም። በመላው ሀገሪቷ የተደረጉ ድርጊቶች አሉ። በዚህ ሀገር እኮ ሰው ሲሰቀል ያየንበት ጊዜ ነበር። ድሮ ነበር የምንሰማው በንጉሱ ጊዜ በቅጣት እንትና ተሰቀለ። እኔ ከተሰቀሉ አንዱ ጀነራል መንግስቱ ንዋይ ሰምቻለሁም በፎቶም አይቻለሁ። በጣም ይሰቀጥጥ ነበር እና ያ ነገሮች እንዳይደገም አደራ ነው የምለው። የመጨረሻ የምለው እባካችሁ ትንሽ ሰከን እንበል። ፈጣሪ የራሱን ስራ ይሰራል።